ለፉክክር ስትል በጣም አይ ሌብነት ውስጥ ገባች አይደለም እያልኩ ያለሁት ሌብነት ውስጥ ገባሽ አይደለም እያልኩኝ ያለሁት ይስተካከልልኝ። ምክንያቱም ሰውን መሳደብ ጥሩ አይደለም። ኦኬ ንገሪያቸው። አቶ ጆከር ደግሞ እንደሷ ይሄን ለማንበሳ ጀግና አንተ ና ወደዚህ እና አዳምጥ ና ወዲህ አዳምጥ ጅል ና አዳምጥ። ካልኩሌሽን ምናምን ካልኩሌት ጄኔሬሽን የሚባል ነገር አለ። አዳምጥ። ኦኬ እየረዳቸው አይደለም እየተጠቀመች። ኦኬ ትላንትና ደስ ብሎን ከቤታዩ ጋርም እንደዛ ቤታዩ ረፊስቶፕ ያልንበት ምክንያት ምንድነው? ይለፍላት ነው። ካለፈላት በኋላ ደግሞ ልታልፍብን አትገፋፋ። ና ወዲህ እና ጆከር ና ወንድም አለም ና ወደዚህ ና። አንቺ ሞኝ አንቺ የተማረ መሀይብ ደውጥን ይችጉች የምትባል ሴትዮ እንደው ወይ ትቻል ተዋት። በጣም ትልቅ ሰው ናት፣ ግን ምን እንደፈለገች አላውቅም። እና ጥሩ ይዘሻል፣ ጥሩ ቀጤ። ግን ንገሪያቸው ፕሊስ። ቴሊም ጃኒን እንኳን አሸሽልኝ። ጃኒ እርግጥ አርገሸሽልኝ። ጃኒን እንድገለብጭ አፈልጋለሁ። ፎሎሮቿንም እየወሰድሽ ነው፣ በእሷ እየተጠቀምሽ ነው በት። ምክንያቱም ትገልብጥ በናቷ። ስለ ጃኒ ያገባኝ። እኔ ጃኒ እዚህ ጋር እየለመነች ባት ረግጫት ነው የምሄደው። ረግጬሽ ነው የምሄደው። ጃኒ ረግጬሽ። ጃኒ ጠብቂ፣ ጃኒ ጠብቂ። አይሶ አንቺ እንዲሁ ተንከባለሽ ነው የምትወድቂ። አሁንም እየወደቅሽ ነው ነገሩ። ዋይ ሺ ኢዝ ናይስ ነው። ቅመም እያደለች ሌባ፣ እሷም ሌባ ናት። ሁሉም ሌቦች ናቸው በነገራችን ላይ። እሷም የዛ ሀገር ውስጥ ሌባ ናት፣ እችም እንደዛው። ግን በጣም ይገርመኝ ምን እንደሆነ ታውቃላችሁ? ዋይ ሞር ለማጭበርበር እንሄዳለን። ሞር ለማጭበርበር የሆነ ነገር ሲከፈትልን ሞር ለማጭበርበር ነው የምንሄደው። እኔ አሁን ዲቦራ ገርማኛለች። ጭራሽ እንደዚህ ሆነሽ መምጣትሽ ግርም ብሎኛል። ሀገሬ እናቶቼ፣ ዋይ ዲቦራ፣ ዋይ የሀገርሽን ሰው እንደዚህ፣ ዋይ ዲቦራ፣ ዋይ የሀገራችንን ሰው፣ ዋይ ይዱዳት። ለምን ሞር ልትረጃቸው ምናምን የሚገባው? ሁሉ ጊዜ እንደዚህ አይነት መንገድ የሆነ በር ሲከፈትልሽ ኖይሲ ኢየሱስ የሚለው የእናንተ አጭበርብሩ ነው የሚላችሁ። ለአጭበርብር መሰለኝ። የእውነት ምንም በሀቅ የመጣ ነገር የለም። ሞር መንገዱ ሲከፈት የሆነ በቃ ህይወታችሁ የሆነ አንድ ስቴፕ ሲሄድ እኔ ሞር የዋነኝ። እኔ አሁን አንበሳ ብትሰጡኝ መድኃኒዓለምን ቀኑ ሙሉ በቃ ደስ ብሎኝ ተመስገን ሳመሰግን በቃ እንደው ሁሉ ነገር ኃጢአት ነው የሚመስለኝ ሁሉ ነገር። ሀገሬ ተብሎ ኤርትራውያን ማስገባቷ ያናድዳል። ምን አባ ለምን ነው የሚያናድደው? አይ ለምን ጂስ ብትሆን በቤታዮ እኮ ነው የተጠቀመችው። እንዴ ደግ አደረገች። እሺ ዩዚንግ ጉቺ ትበላቸው። ጃኒን ብትሆን በጆን ዳንኤል ነው እዚህ ጋር የደረሰችው። ስለዚህ የመጣበት መንገድ የኃጢአት መንገድ ከሆነ አንተን ምን ሊጠብቅ ትፈልጋለህ? የሰራኸውን ካርማ ታገኘዋለህ። ገባሽ? ጉቺም በኃጢአት ነው የመጣችው። እንዲህ ተጠቅመው ይጥሏታል። ሁሉም ቀጥ ብለህ ስትመጣ ብቻ ነው። ሁላችሁም አንድ ናችሁ። ዘሴም ሽት ግን ሌሎቻችሁ እንዳትጎዱ። ለነገሩ ቡልሽት ዘሴም ሽት ዘሴም ጋርቤጅ ናቸው ሁሉ። ኦኬ አመጣጣቸው የሆነ በጣም አስቀያሚ መንገድ ነው። ሌሎቻችሁ ግን ተጠንቀቁ። ቴክ ኬር። ኦኬ ቴክ ኬር። ልትጠቀምባችሁ ሳይሆን ልትበላችሁ ነው የመጣችሁ ዲቦራ። ኦኬ ያ ግን ገርሞኛል። እንትን አልሽ በህይወታችሁ በቃ ይሄ ነው ያለው ነገር ይሄ ነው። ጂጂስ ኢትዮጵያ ሄዱ የነገሪያት ማናት? ጂጂስ ኢትዮጵያ አይደለችም ያለችው። አንተ ደንቆሮ። እኔ በመሆኔ እኮ ነው ለዚህ ሁሉ ያበቃው። እኔ ነኝ የነገርኩህ። አትራፊ ናት።
አጭበርባሪ ናት ነን ለእኔ ከአትራፊነት አልፎ ዲቦ እያጭበረበረች ነው። ለእኔ እያጭበረበረች ነው ያለችው ዲቦ። ልክ አይደለም፣ ትክክል አይደለም ነው። ኢንግማ ከሚባል ሰውዬ ጋር በጣም እያጭበረበርሽ ነው። ሀገርሽ ላይ አታጭበርበር፣ የሀገርሽ ሰው ላይ አታጭበርበር። ኦኬ እስካሁን ግን ያጭበረበርሽ እርግጠኛ ነኝ መቅሰምን በደንብ በልተሻታል። ምናልባት በውስጥ ዲል የምታደርጉት ነገር ይሆናል፣ ትላላካላችሁ ብሩን። በተረፈ ሌላው ቢጭበረበርም ኦኬ ግሎሪያ ግን ሁለቱም ያላቸው ሰዎች ስለሆኑ ወይ ይሄ በተለይ ኢትዮ ኤርትራ የሚለው ነገር እናንተ ጋራ ይሄ እርዳታ ምናምን ሬታ ምን የሚያስቃቸው ነገር እኔ የዋህነት አለ። ሰዎች ሲጭበረበሩ ግን ደስ አይለኝም። ታግኝ ግን ችግር የለብኝም፣ ግን እውነቱን ትናገር ማለት እሷ እግዚአብሔር የሰጣትን ነገር ለምን ወደዚህ የምትወስደው? ከዛ ላይ አሁን ጥሩ ነው እንትን እያልሽ ነው። አሁን እያለቀስሽ እንዳሰረ ኢየሱስ ለዚህ ቀን ያበቃኝ ኢየሱስ ለማጭበርበር ኢየሱስ በቃ ቀኑ ደርሶ ሆነ ቡልሽት ኢዲየት ሰነባብች ቀደምሽት ቤቢ ኢየሱስ አጭበርብሮ አይደል? ለነገሩ ምን ሁላችሁ እያጭበረበራችሁ ነው። እኛ ከሆነ እኮ ማንን ከማንን ላይ ምንድን ነው የምታወሪ? ማንሽ እንትና ኦነግ ምንድን ቀዳማዊት ምንድን ነው ያልሽ? አሉበት እነሱ አሉ። ምንም ሁሉም ነው ያለበት እዛ ውስጥ። ኖ አልጫወትም። ማንም ቢጠራኝ አልጫወትም። ቴንክ ዩ ሶ ማች። ከማን ጋርና ከምን ጋር እንደምጫወት አውቀዋለሁ። Stay strong. She's creative but you're 24 hours. መዝረፍ ልክ ነሽ። ክሬቲቭ ናት በጣም she's creative. You are right. እያጭበረበረሽ ክሬቲቭ። ለምን ግን እንድሰድባት የምታደርጊው? ክሬቲቭ ነው ያልሽው? እንዴት ነው አላችሁበት? እንዴት ከእንትኑ ላይ ኢስት ፓናል አፍሪካ የማጭበርበር እንትን ላይ ያላችሁበት ምን ላውንደሪ ላይ ሰው ለመርዳት ነው ጂጂ ዘርፈሽ የምትረጁ ሰው ይልሽ ነፍሴ ዘርፈሽ የምትረጁ ሰው አይድንም። እንዲያውም ዘርፋችሁ እየረዳችሁ ነው። የልብ ህመሙም ድህነቱም ኢትዮጵያ ውስጥ እንትን እያለ ያለው አያስፈልግም። በሀቅ እርዱ። ኦኬ ተናገሩ። አሁን እኮ ችግሩ እኮ ምን እንደሆነ ታውቃላችሁ? አለመናገራችሁ እኮ ነው። ፐርሰንት ይወስዳል። እንደዚህ ለምን መጀመሪያ ያልተናገራችሁ? ዩ ቡልሽት። ሌባ ሁላ ለምን ራንኩን አጠፋችሁት? መጀመሪያ እኮ ሀቢባ ቤት የተናገረችው ሌላ ነገር ነው። የሀቢባ ቤትን ሪከርድ ካላችሁ አውጡ። ሀቢባን ስትጋብዛት ሌላ ነው ያለቻት። አሁን እኮ አኩርፈዋል እኮ። በነገራችን ላይ ጉቺ ራሷ እንዲብላ ቁጭ ብላ ነበር። የሆነ ነገር ነቅታ እያለች ያን አይኗን እያጉረጠረጠች እያለች ነበር። ነቅተዋል። እኔ እንዲያውም ጉቺ ናት ያነቃችኝ እንዴ ዋይ። ምክንያቱም ያችም ጃኒም አኩርፋ ብላ ነበር እና ኦኬ አልኩኝና ቀጥታ ራንኳ ጋር ሄድኩኝ። ሳይጀምር በፊት ማለት ከጀመረ ከትንሽ ሰዓት በኋላ የሁለተኛው ዙር ላይ ከዛ ቤት 20 ሺህ ምናምን ይል ነበር አሉ። እኔ እንኳን እሱን አለ ግን ይል ነበር። ከዛ በኋላ ጠፋ። ሲጠፋ ያው ጂጂጌ ቴክኖሎጂ ነገር እየቆየው ስለማይ እንደናንተ ስለማልጣልበት ምናልባት የሆነ ነገሩን አጥፍቼ ይሆን። ከዛ ላይ ልጆቹም ደግሞ ጋራ ስለነበርኩኝ ከራሴ መስሎኛል። ከዛ ባየው የለም። ከዛ ራንክ ይጠፋል እንዴ አልኩኝ። ምክንያቱም እንደሚጠፋ አላውቅም። ከዛ ይጠፋል እኮ ሲሉኝ እኮ ነው ኦኬ ለካ ራንክን ማጥፋት ይቻላል። እኔ አሁን አላውቅም። እንዲያውም ራንክ ይጠፋል አይጠፋም ብዬ ሴቲንግ ላይ ገብቼ በሙሉ አይቻለሁ። እንደማይጠፋ ነው የማውቀው። እንደ ሪሊጅኑ
እንደ ሪጅኑ እንትን ይለኛል እና አይ የተናገረችውን ነገር መቼስ አታጥፍም። ምክንያቱም ከኔ 500 ሺህ ብር ይሸልማል ነው ያለችው እንጂ እኔ ከእናንተ ወስጄ እሸልማለሁ አልሰማም። ስለዚህ 1 ሚሊዮን ብር ካተረፍሽና ከዚህ በኋላ የምታስገቢያቸውን ልጆች 30% ከአንቺ ጋር እንደሚገባ 40% ቲክቶክ እንደሚቆርጥ እነሱ የሚደርሳቸው ከተሰጣቸው አንድ አንበሳ ያ